አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው ጋር እንዲህ ተቀማምጠው እያወጉ እያለ አንድ ያረጀና የደከመ ግመል ይመጣና በጆሮአቸው ያንኮሻኩሽላቸዋል። ከዛ ሰሐቦች ምንድነው ዛሬ ደግሞ ምን ተፈጠረ ብለው በጣም ተገርመው ያሉ። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም የዚህ ግመል ባለቤት ማን ነው ጥሩልኝ። ተጠራና ሲመጣ አንተ ነህ የዚህ ግመል ባለቤት አሉት። አዎ አላቸው። ምን ነው ያ ረሱላህ እኔ ነኝ የዚህ ባለቤት። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም አላ ተተቂላህ ፊ ሃዘል ጀመል፣ በዚህ ግመል ጉዳይ እንደው አንተ አላህን አትፈራም? ይህ ግመል እኮ አሁን የአንተን ጉዳይ ለአላህ ስሞታ ማቅረብ ጀምሯል። ምክንያቱም ወጣት እያለ ተጠቀምክበት፣ እስኪ በቃህ ድረስ አገለገለ። አሁን ካረጀ በኋላ ምን አለ በታሳርፈው። ሱብሃንአላህ፣ ረህመታቸውን ተመልከት። ግመሎች እንኳን ያውቁ ነበር ለዓለማት እዝነት ተደርገው እንደተላኩ። ከዚያም በስንት ትሸጥልኛለህ ይህንን ግመል ሲሉት በ40 ዲርሃም እሸጥልዎታለሁ አላቸው። ገዙት ረሱላችን ሰለላሁ ዐለይሂ ወሰለም። ከዛ ለግመሉ ምን አሉት? ኢዝሀብ ከማ ተሻ ወርዓ ከማ ተሻ ወላ ተሕዘን ዐላ ማ መዳ፣ ወደ ፈለክበት ሂድ፣ የፈለግከውን ብላ፣ እስከ ዛሬ ድረስ ላለፈው ነገር አትዘን፣ በቃ ይቅር ብለዋል። ሱብሃንአላህ። ከዚያም ግመሉ ድጋሚ ዝቅ ብሎ ወደ እሳቸው ጆሮ የሆነ ንግግር ማሰማት ጀመረ። ሰሐቦች እንግዲህ ንግግሩ አይገባቸውም ነበር። ከዚያ ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሚን አሉ። 3 ጊዜ ካሉ በኋላ በአራተኛው አለቀሱ በጣም። ሰሐቦች ግራ ገባቸውና ያ ረሱላህ 3 ጊዜ አሚን ብለው አራተኛው ላይ ሲያለቅሱ እኮ አየናችሁ፣ ምን ነው ሲሏቸው፣ ይህ ግመል እኮ ዱዓ አደረገልኝ። ምን ብሎ? ጀዛከላሁ ያ ነቢየል ቁርአኒ ዐኒ ወዐኒል ሙስሊሚን ኸይራ፣ አንተ የቁርአን ነቢይ ሆይ ለእኔና ለሙስሊሞች ለዋልከው ውለታ አላህ ኸይር ጀዛህን ይክፈልህ ሲለኝ አሚን አልኩታል። በሁለተኛው ደግሞ ሰተረላሁ ኡመተከ ከማ ሰተርተን የልየውም፣ ዛሬ እኔን ከቅጣት እንደጠበቅከኝ ኡመትህን ከቅጣት ይጠብቅልሃልኝ አሚን አልኩኛል። በሶስተኛው ደግሞ ድጋሚ ዱዓ አደረገልኝ። አንቀዘላሁ ኡመተከ ሚን ኽዝይ ዱንያ ወዐዛቢል አኺራ፣ እንደው ያንተን ኡመቶች ከዱንያ ውርደትና ከአኺራ ቅጣት አላህ ይጠብቃቸው ሲለኝ አሚን አልኩኝ። በአራተኛው ግን አልቻልኩም፣ አስለቅሰኛል። ምንድነው ያ ረሱላህ ሰለላሁ ዐለይሂ ወሰለም ዱዓ ያደረገሉት እርሶን ሊያስለቅሱት የቻለው ምንድነው ሲሏቸው፣ ወላ ጀዐለላሁ በእሰሁም በይነሁም፣ የኡመቶችህን ጉዳይ ችግራቸውን እርስ በርሳቸው አያደርግባቸው፣ በመካከላቸው አያደርግባቸው ሲል አለቀስኩኝ አሉ። ምክንያቱም እኔ ያውቃለሁ የኡመቴ ጉዳይ የኡመቴ ችግር የሚሆነው በመካከላቸው እንደሆነ አውቃለሁ አሉ። ሱብሃንአላህ። በቃ ጭንቀታቸው ሁሉ ለልጃቸው አልነበረም፣ ስለ ፋጢማ አልነበረም፣ ስለ ባለቤታቸው ስለ ኸዲጃ አልነበረም፣ ስለ እናታቸው ደግሞ ስላጠበቻቸው ስለ ሐሊማ አልነበረም፣ ስለ አሚናም አልነበረም። ሁሌ ጭንቀታቸው ኡመቴ ኡመቴ ነበር። ታዲያ ለዚህ ነብይ 10 ጊዜ ሰለዋት ብናወርድባቸው ይበዛባቸዋል ብላችሁ ታስባላችሁ? አላሁመ ሰሊ ወሰሊም ወባሪክ ዐለይህ።